ሰላምና ጤና ባላችሁበት ቦታ ሁሉ ይብዛው። ድና ኩራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃው ጉልበት እንዲኖረው አድርጉልኝ። ይህ ልዑል መብራቱ የሚለው ቻናል ነው። በዚህ ቻናል እንግዲህ ሳይንሳዊ፣ ሀገራዊ፣ ዓለም አቀፋዊ ጉዳዮች ይዳሰሱበታል፣ ይነሱበታል። በስፋት የምንመለከት የምንቃኛቸው ጉዳዮች ናቸው። የተወዳችሁ ቤተሰቦቻችን እንግዲህ አንድ መረጃ በማጋራት ልጀምር። ይኸው መረጃ እንግዲህ ከዚህ ከመስቀል ጋር በተገናኘ ነው። ቅዱስ መስቀልን በአዲሱ ዓመት 2018 ለማክበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ጀምራለች። በዚህ በጀመረችው መርሃ ግብር ላይ እንግዲህ ብዙ ቱሪስቶች ይገኛል ብላ ታስባለች። በርካታ ምዕመናንም ይገኛሉ። አዲስ አበባ በዋነኝነት ቢከበርም ግን ደግሞ በቀሪ ሀገሮች በተለያዩ ክልል ከተሞች እንዲሁም ከሀገር ውጭ በተለያዩ ስፍራዎች ይከበራል። ምክንያቱም የአደባባይ በዓላት ተብሎ የሚከበሩ አሉ። እነሱም ሁለት ናቸው። የመጀመሪያው የአደባባይ በዓል እየተባለ የሚከበረው የዚህ የጥምቀት ነው። ቀጣይ መስቀል ነው። ሁለተኛ ጥምቀት ነው። ይኸውም እንግዲህ ከመንበሩ በመውጣት ለምሳሌ በጥምቀት ታቦቱ ከመንበሩ በመውጣት ወደ መጠመቂያ ስፍራ ይኬዳል። ምክንያቱ ደግሞ ሚስጥራዊ ፍቺ ያለው ሃይማኖታዊ ትንታኔዎች ይዳሰሱበታል፣ ይሰጡበታል። ይሄውም እንግዲህ ክርስቶስ ከገሊላ ወደ ዮርዳኖስ የመሻገሩን ምክንያት በማድረግ ታቦተ ሕጉ ከመንበሩ ወጥቶ ወደዚህ ወደ መጠመቂያ ስፍራ ያመራል። እንዲሁ ደግሞ መስቀል በቅድስት እሌኒ ጋር የተገናኘ ታሪክ አለው። ቅድስት እሌኒ ክርስቶስ እንግዲህ ከተቀበረ ከ300 መስቀሉ ከተቀበረ ከ300 ዓመታት በኋላ ከቁስጥንጥንያ ወደ ኢየሩሳሌም ሄዳ መስቀሉን የማሰሷ የማፈላለጓ አይሁዳውያን የመጠየቋና ብሎም የማግኘቷ ከዛ ቁፋሮ አስቆፍራ የማግኘቷን ታሪክ በማውሳት ደመራ በዋዜማው ይደመራል። ምክንያቱም ከሶስቱ ተራሮች በአንደኛው እንደሆነ የታወቀበትና 80 ክንድ ድረስ ጥልቀት የነበረውን የ300 ዓመት ሙሉ እንግዲህ የኢየሩሳሌም ጉድፍ መጣያ ቆሻሻ መጣያ የነበረበትን ስፍራ ከ300 ዓመታት በኋላ በዛ በነበሩ በነኪራኮስ አረጋዊ አማካኝነትና በሌሎች ካህናት አማካኝነት ከሶስቱ ተራሮች አንዱ ተራራ እንደሆነ ከተለየ በኋላ መስከረም 17 ቁፋሮ ተጀምሮ መጋቢት 10 የተገኘበትን ታሪክ በማውሳት ቤተክርስቲያን የቁፋሮ መጀመሪያ ደመራ በመደመር ታከብራለች። ምክንያቱም 11 የግመል ጢስ እንዳጤሱና ያም ወደ 7ኛ ሰማይ ደርሶ መጥቶ ጢሱ ከሶስቱ ተራሮች በአንደኛው ላይ የክርስቶስ መስቀል ወደ ተቀበረበት ቦታ እንደሰገደ በማውሳት ቁፋሮ እንደተደረገና ቁፋሮም መስከረም 17 ተጀምሮ ከ6 ወራት በኋላ መጋቢት 10 እንደተጠናቀቀና መስቀሉም በተገኘ ሰዓት የሶስት መስቀሎች ማለትም የፊያታዊ ዜማና ፊያታዊ ዘጸጋ መስቀሎች እንደተገኙና የክርስቶስም እንደተገኘ፣ ነገር ግን የክርስቶስ መስቀል የትኛው እንደሆነ ለመለየት የሞተ በማምጣት የተለያዩ ነገሮችን ሲያደርጉ እንደነበር ታውቋል። ኋላም የሞተው ተነስቶ ይህ በእውነት የክርስቶስ መስቀል ነው በማለት ቤተክርስቲያን ተቀብላለች። ቀነዋቱም 5ቱ ሳዶር፣ አላዶር፣ ዳናትና አዴራ እንዲሁም ሮዳስ የተባሉ ቀነዋት ችንካሮችም አብረው መገኘታቸውና መከፋፈላቸውም አንደኛው እጅ ወደ እስክንድሪያ ግብጽ ከመጣ በኋላ በአጼ ዳዊት አማካኝነት ኋላ ደግሞ በልጁ በአጼ ዘርዓ ያዕቆብ አማካኝነት ወደ ኢትዮጵያ እንደገባ መስቀልን በመስቀለኛ ቦታ አስቀምጥ የሚል ታሪክ እንዳለውና በደብረ አምባሰል ግሸን ደብረ ከርቤ እንደሚገኝ ብዙ ታሪኮች ይወሳሉ፣ ይነገራሉ። ይህ እንግዲህ በመስቀል የሚነገረው ታሪክ ነው። ከዚህ ጋር በተገናኘ የተለያዩ በዓሎች ተከብረዋል። ምን ተፈጠረ? የታዩ ክስተቶች እንዴት ነበሩ? የት ተከበረ? የሚለውን በዛሬ ከዛም መረጃዎችን ቪዲዮዎችን ይዤ መጥቻለሁ። እናንተ ላይክና ሼር በማድረግ እንኳን አደረሳችሁ እየተባባላችሁ መልእክቱን አጋሩልኝ። እኔ ግን እንደሚከተለው አድርጌ መረጃውን ላጋራላችሁ።
በጣም የሚገርመው አጥንቱን አትስበሩ የሚለው ቃል የበጉን አጥንት እንዳትሰብሩ የተባለው ቃል ምንም ሳንተረጉመው ቃል በቃል ተፈጽሟል። ከክርስቶስ ግራና ቀኝ የተሰቀሉት ወንበዴዎችን እግራቸውን ሰበሯቸው እና ወዲያውኑ ስላልሞቱ እግራቸው ሲሰብሯቸው ሞቱ። ምን ማለት ነው? ሰው እግሩ ሲሰበር ይሞታል? እግር ሳይኖረው ይኖራል? እንዴት ነው ካላችሁ መስቀል ላይ ያለ ሰው ትልቁ ፈተናው ሲሰቀል መተንፈስ ነው የሚቸገረው። ስለዚህ ከእግሩ ከፍ እያለ ነው የሚተነፍሰው፣ ከእግሩ ከፍ እያለ ማለት ነው። ምክንያቱም አንገቱ ስለሚቀበር መተንፈስ ይቸገራልና ከፍ እያለ ነው። እንዲሞቱ ሲፈልጉ እግራቸውን ሲሰብሯቸው ከፍ ማለት ስለማይችሉ አየር አጥሯቸው ወዲያው ይሞታሉ። ክርስቶስን ግን እግሩን ሊሰብሩት አጥንቱን ሊሰብሩት ሲመጡ ሞቶ ነበርና መስበር አላስፈለጋቸውም። አጥንቱን አትስበሩት የተባለው ይፈጸም ዘንድ የተባለው የፋሲካው በግ ክርስቶስ አጥንቱ አልተሰበረም። ቃል በቃል በበጉ የተፈጸመው በክርስቶስ ተፈጽሟል ማለት ነው። ፋሲካችን ክርስቶስ ታርዷል የተባለው ይህ ነው። የኢትዮጵያዊ ሊቅ ቅዱስ ያሬድ ወምድርን ይትገብር ፋሲካ ታሐጺባ በደመ ክርስቶስ፣ ምድር በክርስቶስ ደም ታጥባ ፋሲካን ታደርጋለች። የተሻገርነው በደሙ ነው። በጣም የሚገርማችሁ እስራኤል ከግብፅ ባርነት ነፃ ወጥተው ፈርዖንን በባህር አስጥሞ ባህር ካሻገራቸው በኋላ የዘመሩትን ንሴብሖ የሚለውን መዝሙርኛ የምንዘምረው የስቅለት ዕለት ነው። እንዴት እንደተረዳችሁ ብሉይና አዲስ የገባት ቤተክርስቲያን ውስጥ እንዳለን ተመልከቱ። የስቅለት ዕለት ልክ ከታወጀ በኋላ ልክ ጌታ መሞቱ ከታወጀ በኋላ ንሴብሖ ንሴብሖ ለእግዚአብሔር። ይህን ሰምታችኋል አይደል? ንሴብሖ ለእግዚአብሔር እናመስግነው ስቡሐ ዘተሰብሐ። ይሄ እስራኤል ከግብፅ ሲወጡ የዘመሩትን እኛ የስቅለት ዕለት እንዘምረዋለን። ለምን? በጉ ታርዶ ነፃ የወጣ ነው ያን ቀን ስለሆነ። ስለዚህ በጣም በእውነት እንዴት አስደናቂ መገናኘት እንደሆነ በዚህ ታሪክ መረዳት እንችላለን ማለት ነው። እስራኤል ከግብፅ ባርነት ነፃ እንደወጡ እኛ ሁላችን ከሲኦል ባርነት ነፃ ወጥተናል ማለት ነው። እስራኤል ከግብፅ ወጡ ማለት ግን ከነዓን አልገቡ። በቃ ከግብፅ ወጥተናል ከዚህ በኋላ ምንም ችግር የለውም ቢሉ መንገድ ላይ ቀሩን ይበዛሉ። ክርስቶስ ከሲኦል ነፃ ወጥቶናል፣ አድኖናል በመስቀሉ በጉ ታርዶ። ግን አሁን መንገድ ላይ ነን ያለነው፣ ወደ ከነዓን ወደ መንግሥተ ሰማያት እየሄድን። አያስፈልግም ከዚህ በኋላ ዋናው እሱ ከግብፅ አውጥቶናል፣ በጉ ታርዶልናል፣ ከዚህ በኋላ ምንም ብናረግ ከነዓን እንገባለን ቢሉ እስራኤል አልገቡ፣ መንገድ ላይ ቀርቷል፣ ሙሴንም ጨምሮ። ክርስቶስ በግ ሆኖ የፋሲካው በግ ታርዶልናል ብለ ኃጢአት ብትሰራ አንዴ ታርዶልኛል፣ ሞቶልኛል፣ ከፍሎልኛል ብለ ከነዓን አትገባም፣ መንግሥተ ሰማያት ማለት ነው። ይህ ማለት ሊትራሊ እስራኤል ከግብፅ ስለወጡ ከነዓን ገብተዋል ማለት አድርጎ ማሰብ ማለት ነው። እነ ካልቪን የሚሉት እነ ሉተር የሚሉት ማለት ነው። እኛ እንደዛ እናምንም። አዎ ታርዶልናል፣ ግን መንገድ ላይ ነን። ከዚህ በኋላ መንገድ ላይ ልንቀር እንችላለን፣ ከዛ ይጠብቀን እንጂ ማለት ነው። መንገዱን ጠርጎልናል፣ እየሄድን ነው። መርቆ እንዳለው ቅዱስ ጳውሎስ ማለት መርቆልናል መንገዱን በስጋው። ከዚህ በኋላ በደሙ የተመረቀ መንገድ እንሄዳለን። እዛ ለመግባት ግን መንገድ ላይ ነው ያለ ነው። መንገድ ላይ መቅረት በጣም ከባድ ነው። ሙሴን ጭምር እኮ ከመንገድ ያስቀረ ፈተና አለ። ስለዚህ ፋሲካችን ክርስቶስ ታርዷል የተባለው መድኃኒታችን ኢየሱስ ክርስቶስ ነው። በሙሴ ታሪክ ውስጥ ክርስቶስን እንዲሆነው ነው የምናገኘው። እንግዲህ ከሙሴ በኋላ እስራኤልን ከግብፅ ባርነት ነፃ ያወጣውን የሙሴን ስራ ተቀብሎ ወደ ሀገራቸው ወደ ከነዓን የማስገባት ስራ የሰራው ኢያሱ ነው። ኢያሱ የክርስቶስ ምሳሌ ቀጥታ ነው። ኢያሱ ማለት ኢየሱስ ነው። ቀጥታ ስሙ የሽዋ ነው። ሁለቱ በዕብራይስጥ የሽዋ ነው። እንደውም አንዳንድ የግዕዝ መጽሐፍት ከገጠሟችሁ ኦሪት ዘኢየሱስ ይሉታል መጽሐፈ ኢያሱ ማለት ነው። ምክንያቱም ሁለቱም የሽዋ ነው የሚለው ኢየሱስ ነው የሚለው እና በጣም የሚገርማችሁ ሙሴ እስራኤላውያንን ከግብፅ ባርነት ነፃ ያወጣ ጊዜ መንገድ ላይ ካወጣ በኋላ መንገድ ላይ አማሌቃውያን ጋር ይዋጋ ነበር እና ውጊያ ላይ አማሌቅን አልቻላቸው። ከዛ ምን አደረገ? ወጣና አሮንና ሆር የሚባሉ ሁለት ሰዎች ጋር ወጥቶ ተራራ ላይ ሙሴ እጁን ዘረጋ። ሙሴ እጁን ሲዘረጋ ኢያሱ እየተዋጋ ድል አደረገ ማለት ነው። እጁን በዘረጋ ጊዜ ሙሴ የክርስቶስ ምሳሌ ነው ብለን የለ ሙሴ እጁን የዘረጋው
መዘርጋት ክርስቶስ በመስቀል ላይ ዘረጋው መዘርጋት ነው። አጋንንትን ድል ያደረግንበት ቀን ነው። ኢያሱ አይደለም ድል ያደረገው ስሙ ነው፣ የክርስቶስ ስም ነው። በዛ ቦታ ላይ ያ አጋንንት ድል መነሳታቸው ነው። አክሊለ ስምከ እንዘ ይትቀጸል በርእሱ አህጉረ ጸር ወረሰ ኢያሱ። የስምህን አክሊል በራሱ ላይ ጭኖ የስምህን ዘውድ በራሱ ላይ ጭኖ ኢያሱ የጠላትን ሀገር ወረሰ የምትለው ቤተክርስቲያናችን ለዚህ ነው። ኢያሱ ከስሙ ብቻ አይደለም ብዙ የሰራቸው ስራዎች በትክክል ከነዓን ያስገባን የክርስቶስ ምሳሌ ተደርጎ ይነገራል። ከኢያሱ ታሪክ ውስጥ አንድ ግን በጣም መጠቀስ ያለበትን ልንገራችሁና ወደ ቀጣዩ እመጣለሁ። ኢያሱ ኢያሪኮን ያፈረሰበት መንገድ ነው። ኢያሱ ኢያሪኮን ያፈረሰበት መንገድ በጣም የሚገርም ነው። ኢያሪኮ ላይ ሰላዮች ላከ። እነዚህ ሁለት ሰላዮች ሄደው ኢያሪኮን ሰለሉ። መጨረሻ ላይ ጸጉረ ልውጥ ናቸው ብለው ሊይዟቸው ሲሉ አንዲት ሴት ቤት ገቡ። ረዓብ ወይም ራኬብ ተብላ የምትጠራ ሴተኛ ዳሪ ነበረች ሴት ቤት ገቡ። ደበቀቻቸው። ከዛ አሁን ሲገቡ አይተሻል አሏት። አዎ ገብተው ነበር፣ ወጡ አለች። መግባታቸውን ስታምንላቸው መውጣታቸውን አመኗትና ሄዱ። ከዛ ምን አለቻቸው እቺ ራኬብ፣ እንደው አደራችሁን እባካችሁ እግዚአብሔር ከእናንተ ጋር እንደሆነ አውቃለሁ፣ ይህን ሀገር መታችሁ ድል እንደምትነሱ አውቃለሁ። እንግዲህ እስራኤላውያን በሰላም ካሳለፏቸው ያልፋሉ፣ ካላለፉ ተዋግተው ያልፋሉ። እና ስታልፉ አደራ እኔንና የአባቴን ቤት አድኑልኝ አለች ስትል ቀይ የሐር ፈትል አድርጊና ይህን የቀይ ሐር ፈትል በመስኮትሽ ላይ አንጠልጥኝ እና መተን ድል ስናደርግ ይህንን ሀገር ስንወር ያንን ቀይ በመስኮት ላይ ያዩ ወታደሮች ሄደው አንቺን ቤተሰብሽን ያድኑሻል አሏት። እሺ አለች። ይህ ሆነ። የሚገርመው እስራኤል መጡ። ኢያሪኮን ተዋግተው አይደለም ድል የነሱት። ምንድን ያደረጋቸው? 7 ቀን ዞሩ። 7 ቀን ዞሩ። ለ7 ቀን በየጠዋቱ ሲዞሩ ቆይተው በሰባተኛው ቀን ጮሁ። ሲጮሁ የኢያሪኮ ግንብ ፈረሰ ማለት ነው። የኢያሪኮ ሰዎች ድል ተነሱ። ረዓብን እና ቤተሰቧን ግን ቀዩን የሐር ፈትል ያለበትን አይተው እስራኤላውያን አዳኗት። ኢያሱ መድኃኒታችን ኢየሱስ ክርስቶስ ነው። ኢያሪኮ የኃጢአታችን ግንብ ነው የታጠረበት። በኃጢአት ግንብ የታጠረን እኛ ነን። እግዚአብሔር አምላክን በከመ አንሃልከ ቅድመ ጥቅማ ለኢያሪኮ ይላሉ አባቶቻችን እያጠኑ። የኢያሪኮን ግንብ በእደ ኢያሱ ገብርከ ወልደ ነዌ በኢያሱ በባሪያ እጅ እንዳፈረስከው ከማሁ አንህል ጥቅመ ኃጢአቴ ወኃጢአተ ኩሉ ሕዝብ፣ የእኔና የሕዝብን ኃጢአት ግንብ አፍርስ ነው። 7 ቀን የዞሩት ሰሙነ ሕማማት ነው። የጮኸበት ጌታ በመስቀል ላይ የጮኸው ጩኸት ምሳሌ ነው። በዛ የኃጢአታችን ግንብ ፈርሷል ማለት ነው። በዛ መስኮት ላይ የተንጠለጠለው ቀይ ሐር የክርስቶስ ስጋና ደም ነው ይላል አባ ጊዮርጊስ ዘጋስጫ አርጋኖን በተባለ ድርሰቱ ላይ። ያ የቀይ ሐር ፈትል የክርስቶስ ደም ነው። የረዓብ መስኮት የኛ ከንፈር ነው። እሱን ተቀብለን ዓለም ሲጠፋኛ ምንድነው? በስጋውና በደሙ አማካኝነት ነው ማለት ነው። እንግዲህ የነገረ ክርስቶስ በብሉይ ኪዳን ያው በአንድ ክፍል የሚያልቅ አይደለም። እኔ በአንድ ክፍል የምንጨርሰው አድርጌ አስቤው ነበር፣ ግን እንዳያችሁት ሰፋ ያለ ነው። በቀጣይ ቀሪዎቹን ክፍሎች ደግሞ እንመለከታለን።
Let's go.